አንድ ገንዘብ የሌለው ሰው ድምጽ እንደሌለው ሰው ነው። በክፍል ውስጥ ካሉ ሁሉ በጣም ጥበበኛ ሰው ልትሆን ትችላለህ። ነገር ግን ኪስህ ባዶ ከሆነ ማንም አይሰማህም። ገንዘብ ከምቾት በላይ ነው። ተጽዕኖ፣ ነፃነትና ደህንነት ነው። ገንዘብ ማግኘት ያለብህ 5 ምክንያቶች። አንደኛ፣ ገንዘብ ነፃነት ይሰጣል። የፋይናንስ ምንጭ ከሌለ ምርጫ ውስን ናቸው። ገንዘብ እንዴት እንደምትኖር፣ የት እንደምትሄድና ምን አይነት እድሎች እንደምትከታተል እንድትወስን ያስችላል። ሁለተኛ፣ ገንዘብ ክብርን ያሰጣል። ሰዎች የፋይናንስ መረጋጋት ሲኖረ የበለጠ በቁም ነገር ይመለከቷል። ተጽዕኖ እና ክብር እሴትና ሀብት ለማቅረብ ካለ አቅም ጋር በጣም የተሳሰሩ ናቸው። ሶስተኛው፣ ገንዘብ እድሎችን ይፈጥራል። በገንዘብህ ራስህ ላይ፣ በሀሳቦችህ ላይ፣ በሰዎች ግንኙነት፣ በኔትወርክ ላይ ኢንቨስት በማድረግ ትችላለህ። የፋይናንስ አቅም ለሌላቸው ሰዎች ተዘግቶ የሚቀሩ በሮች ይከፍታል። አራተኛው፣ ገንዘብ አንተንና ቤተሰብህ ይጠብቃል። የፋይናንስ ደህንነት ባልተጠበቁ ቀውሶች ላይ እንደ ጋሻ ነው። ለምትወዳቸው ሰዎች እንክብካቤ እንድታደርግና ድንገተኛ አደጋዎችን ያለ መደናገጥ እንድትወጣ ያስችላል። አምስተኛ፣ ገንዘብ ተጽዕኖ እንድታመጣ ያስችላል። እውነተኛ ተጽዕኖ የሚመጣው የምትተገብረበት አቅም ሲኖር ነው። ሌሎችን መርዳት፣ ፕሮጀክት መደገፍ ወይም ማህበረሰብን መቅረጽ ቢኖርብህ አሁንም ገንዘብ ያስፈልጋል። አስታውሱ፣ ገንዘብ ሁሉም ነገር አይደለም፣ ነገር ግን ያለሱ ድምፅህ ሳይሰማ ይቀራል። ዛሬውኑ ሀብትህን መንገድ ጀምርና ዓለም እንዲሰማ አድርግ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።